ሪሰርች እና አሳይመንት ማዘጋጀት ከሰለቻችሁ ወይም በእጃችሁ ለመጻፍ ጊዜ ከሌላችሁ ኤአይን ተጠቅማችሁ በሁለት ደቂቃ ውስጥ ሪሰርች እና አሳይመንት የሚሰራላችሁ ኤአይ ላሳያችሁ። በተለይ ደግሞ ሪሰርች የምትሰሩ ተመራቂ ተማሪዎች ከሆናችሁ ወይም ደግሞ የዩኒቨርሲቲ ተማሪዎች ከሆናችሁ ይህ ኤአይ ላይፋችሁን ይቀይርላችኋል። ዛሬ ጂፒቲ ስኮላርስ ወይም ቻት ጂፒቲ ተጠቅማችሁ እንዴት ጥራት ያለው ፈጣንና ግልጽ የሆነ ሪሰርች እና አሳይመንት መስራት እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። ቻት ጂፒቲን ከከፈታችሁ በኋላ እነዚህ ሁለት ሰረዞችን ትነካላችሁ። በመቀጠል እዚህ ጋር አፕስ የሚል አለ፣ እሱን ክሊክ ታደርጋላችሁ። በመቀጠል ጂፒቲስ የሚለውን ትነካላችሁ። ከዛ እዚህ ጋር ስክሮል ስታደርጉ እንደዚህ ስኮላር ጂፒቲ የሚል ታገኛላችሁ እንደምታዩት። ካልሆነ ደግሞ ሰርቹ ላይ እዚህ ጋር ሰርቹ ላይ ስኮላር ጂፒቲ ብላችሁ እንደዚህ ሰርች ማድረግ ትችላላችሁ ማለት ነው። አሁን እንዴት አድርጋችሁ መጠቀም እንደምትችሉ ስቴፕ ባይ ስቴፕ አሳያችኋለሁ። በደንብ አድርጋችሁ ተከታተሉኝ። ያልገባችሁ ነገር ካለ ኮሜንት ላይ መተንፈስ ትችላላችሁ። እዚህ ጋር እንደምታዩት ከ200 ሚሊዮን በላይ ሪሶርሶች አሉት። መጀመሪያ የምናየው የሆነ ነገር አንደርስታንድ ማድረግ ከፈለጋችሁ እንዴት አድርጋችሁ መጠየቅ እንደምትችሉ አሳያችኋለሁ። እንደዚህ ዝም ብላችሁ ቴል ሚ አባውት ክላይሜት ቼንጅ ብላችሁ ከምትጠይቁት እንደዚህ ዲቴይሊ ኤክስፕሌን ክላይሜት ቼንጅ causes and effects in simple terms with examples ብላችሁ ዲቴይል ብትጠይቁት የተሻለ ሪዛልት ይሰጣችኋል ማለት ነው። ሶ ይሄንን ከታረጋዋለሁ እንደዚህ ብላችሁ እንዳትጠይቁት። ሶ እንደዚህ ብላችሁ ከጠይቃችሁ በኋላ ሰንድ ትልታላችሁ ማለት ነው። ሶ እዚህ ጋር አለው ትልታላችሁ። አለው ካላችሁት በኋላ እንደምታዩት እዚህ ጋር ዲቴይል መልስ ይሰጣችኋል ማለት ነው። ኮዙ ኢፌክቱ ምናምኑ እያንዳንዱን የሚገርማችሁ ነገር ሪፈረንስ ራሱ መፈለግ ያስፈልጋችሁ እዚህ ጋር ሪፈረንሱ ራሱ ቁጭ ያደርግላችኋል። ሶ ከናንተ የሚጠበቀው ትንሽ ኤዲት አድርጋችሁ ኮፒ ፔስት ማድረግ ነው። እዚህ ጋር አደራችሁ ዳይሬክትሊ ኮፒ አታርጉት። ኮፒ ፔስት ስታደርጉ ትንሽ የራሳችሁ ነገር እውቀት ጨመር አድርጉበት። ሁለተኛ ደግሞ ለሆነ ሪሰርች መስራት ፈልጋችሁ ቶፒክ ካጣችሁ እንዴት አድርጋችሁ ቶፒክ መጠየቅ እንደምትችሉ ወይም ደግሞ የሆነ አይዲያ እንዲሰጣችሁ ከፈለጋችሁ እንደዚህ አድርጋችሁ መጠየቅ ትችላላችሁ። ለሪሰርች ቶፒክ ካጣችሁ እንደዚህ ብላችሁ መጠየቅ ትችላላችሁ። ጊቭ ሚ 5 ሪሰርች ቶፒክስ አባውት ኤአይ ኢን ኤዱኬሽን ብላችሁ እንደዚህ ብላችሁ ብትጠይቁት እዚህ ጋር አለው በሉት እንደዚህ ሲላችሁ ከዛ በመቀጠል እንደዚህ አይነት መልስ ይሰጣችኋል ማለት ነው። እንደምታዩት ለሪሰርች የሚሆናችሁ አይዲያዎች 5 ቶፕ አይዲያዎች ይሰጣችኋል። ሶ እዚህ ጋር እንደምታዩት ኤአይ ፓውደርድ ፐርሰናላይዝድ ለርኒንግ ምናምን እያለ እንደዚህ ይሰጣችኋል። ሶ እናንተ ከነዚህ የተመቻችሁ አንዱ መርጣችሁ ሪሰርች መስራት ትችላላችሁ ማለት ነው ጋይስ። ሶስተኛ የማሳያችሁ ደግሞ አንድ ዶክመንት ወይም ደግሞ ፒዲኤፍ ሳመራይዝ እንዲያደርግላችሁ ከፈለጋችሁ እንደዚህ አድርጋችሁ ሳመራይዝ ማድረግ ትችላላችሁ። በመቀጠል እዚህ ጋር የፕላስ ምልክቱን ትጫናላችሁ። ከዛ ፋይልስ የሚለውን ትነካላችሁ። ከዛ ዶክመንታችሁን አፕሎድ ታደርጋላችሁ። ከዛ እዚህ ጋር ሳመራይዝ ዚስ ኢን 5 ቡሌት ፖይንትስ ብላችሁ መጻፍ ትችላላችሁ። እንደፈለጋችሁ መጻፍ ትችላላችሁ። እኔ በ5 ቡሌት ፖይንት ስለፈለኩ ነው። እዚህ ጋር እንደምታዩት በ5 ቡሌት ፖይንት ስላልኩት በ5 ነጥቦችን እንደዚህ ሳመራይዝ አድርጎ ይሰጠኛል እንደምታዩት። ሶ እናንተ በፈለጋችሁት ማድረግ ትችላላችሁ። በአራተኛ ደግሞ አሳይመንት ጄነሬት እንዲያደርግላችሁ ከፈለጋችሁ እንደዚህ ራይት 300 ወርድ ኤሴይ አባውት ሪኒውብል ኢነርጂ ምናምን ብላችሁ የራሳችሁን እንደዚህ መጻፍ ትችላላችሁ። ከዛ ይሄንን ሰንድ ስትሉት እንደዚህ 300 ቃላቶች ስላልኩት በ300 ቃላቶች ብቻ ስለ ሪኒውብል ኢነርጂ ይሰጠኛል ማለት ነው ጋይስ። ሶ ይሄንን አደራችሁ ኤዲት ማድረጋችሁ እንዳትረሱ፣ ለዛ ነው የምጽፍላችሁ። ሶ እንደዚህ 300 ቃላቶች ስለ ሪኒውብል ኢነርጂ ይሰጣችኋል ማለት ነው። በአምስተኛ ደግሞ እናንተ የሰራችሁት ስራ ወይም ደግሞ የሆነ ፕሮጀክት ሊሆን ይችላል፣ ስክሪፕት ሊሆን ይችላል፣ ኮንተንት ራይቲንግ ሊሆን ይችላል። እሱን ኢምፕሩቭ እንዲያደርግላችሁ ከፈለጋችሁ እንዴት አድርጋችሁ መጠየቅ እንደምትችሉ አሳያችኋለሁ። ለምሳሌ አንድ ዶክመንት ነበረ እሱ ኢምፕሩቭ እንዲያደርግልኝ ፈለኩኝና ሶ ኢምፕሩቭ ዚስ ኤንድ ሜክ ኢት ሞር ፕሮፌሽናል ብዬ ጠይቀዋለሁ ማለት ነው። ሶ ለምሳሌ የእንግሊዝኛ አጻጻፍ ችግር ሊሆን ይችላል ወይም ደግሞ የኮንተንት ራይቲንግ ሊሆን ይችላል። እዚህ ጋር ስትራክቸር አድርጎ እንዲሰጣችሁ ከፈለጋችሁ እንደዚህ አድርጎ ይሰጣችኋል። ዛሬ ቪዲዮ እንግዲህ እንደተመቻችሁ እርግጠኛ ነኝ። በቀጣይ በአዲስ ነገር እስክንገናኝ ይመቻችሁ።